ሰላም ሰላም ውድ የቻናሌ ቤተሰቦች፣ ዛሬ አዲስ አፕሊኬሽን ወደ እናንተ ይዤላችሁ መጥቻለሁ። እዚህም አፕሊኬሽን ላይ የኢትዮጵያ 155 ብር ወይም የውጪ $1 የሚሰጥ አፕሊኬሽን ነው። ያ ማለት አንድ ሰው ኢንቫይት ስታደርጉ የኢትዮጵያ 55 ብር ይሰጣችኋል ማለት ነው፣ ወይም ደግሞ $1 ይሰጣችኋል። ይህ አፕሊኬሽን ላይ ብዙ ሰዎችን በመጋበዝ ብዙ ዶላር ማትረፍ፣ ብዙ ብር መስራት የምትችሉበት አፕሊኬሽን ነው። ኢትዮጵያውያን ብዙ አልገቡበትም፣ ገና ኢትዮጵያውያን እየሰሩበት ያለ አፕሊኬሽን ነው። ገና ከጀመሩበት አንድ ሳምንት አልሞላውም። በደንብ ብትጀምሩበትና ብትሰሩበት ትርፋማ የምትሆኑበት አፕሊኬሽን ነው። እኔ ጋር እንደምትመለከቱት 5 ሰው ጋብዣለሁኝ ማለት ነው። ለማረጋገጥ 5 ሰዎችን በጋበዝኩበት ሰዓት እዚህ ጋር እንደምትመለከቱት 50,000 ዳይመንድ ሰጥቶኛል ማለት ነው። ያ ማለት $5 ሰጥቶኛል። እዚህ ጋር እንደምትመለከቱት አንድ ሰው ኢንቫይት ስታደርጉ 10,000 ፖይንት ይሰጣችኋል፣ 10,000 ዳይመንድ ማለት ነው። እና 10,000 ዳይመንድ ማለት በዚህ አፕሊኬሽን $1 ነው ማለት ነው። ወደ ኢትዮጵያ በዛሬው ላይ ባለው ወደ ኢትዮጵያ ምንዛሬ ስትመነዝሩት 155 ብር በአንድ ሰው ታገኛላችሁ ማለት ነው። እዚች ጋር መለስ እንበልና የጋበዝኩትን ሰው ብዛት እንመልከት። እዚህ ጋር እንደምትመለከቱት በቀስት ማድረግላችሁ 7 ሰው ጋብዣለሁ ማለት ነው። ከሰባቱ ደግሞ እንመልከት። ሁለቱ ያላሟሉ ናቸው ማለት ነው። ክራይቴሪያ እሱ የሚለውን ፎቶ ቬሪፋይ ያላደረጉ ሰዎች ናቸው፣ ፕሮሰሲንግ የሚለው ማለት ነው። አምስቱ በስነ ስርዓት ቬሪፋይ ያደረጉና የአፕሊኬሽኑን ሩሎች በስነ ስርዓት የፈጸሙ ናቸው ማለት ነው። እናንተም እንደዚህ እያደረጋችሁ ሰዎችን ኢንቫይት አድርጋችሁ ቬሪፋይ ሲያደርጉ ለእያንዳንዱ ሰው $1 የሚሰጣችሁ ይሆናል ማለት ነው። እንደዚህ አይነት አፕሊኬሽኖች ላይ ምን አይነት ነገር አለ? ሰዎችን ስትጋብዙ መጀመሪያ ላይ አሪፍ ይሰጣሉ እና ብዙ ዩዘር እየገባ ሲመጣ አፕሊኬሽኖቹ የሚሰጡትን ሪዋርድ እየቀነሱት ይመጣሉ ማለት ነው። ምንድነው መፍትሄው? እንደዚህ አይነት አዳዲስ አፕሊኬሽኖች ሲመጡ ቀድማችሁ በመግባትና ቀድማችሁ በመስራት ቃሚ መሆን ያለባችሁ እንደዚህ አይነት አፕሊኬሽን ላይ። ወደ ዛሬ ቪዲዮአችን ስንሄድ ሙሉ ስቴፑን የማሳያችሁ ይሆናል። ከዚህ በፊት አንድ ቪዲዮ አለ፣ እሱን መመልከት ትችላላችሁ። አሁንም ሙሉ ማብራሪያ የማሳያችሁ ይሆናል ማለት ነው። ቪዲዮውን ስትጀምሩ ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። የኦል ምልክቱንም መጫናችሁ እንዳትረሱ፣ ምክንያቱም እንደዚህ አይነት አዳዲስ አፕሊኬሽኖች ሲመጡ ሪቪው ማቀርብላችሁ ይሆናል ማለት ነው። ቀጥታ ወደ ዛሬ ስቴፖቻችን እንሄዳለን ማለት ነው። ወደ ስቴፓችን ከመሄዳችን በፊት ማወቅ ያለባችሁ ነገር አፕሊኬሽኑ ያለ ቪፒኤን አይሰራም ማለት ነው። ፕሌይ ስቶር ላይ ሄዳችሁ ሱፐር አንሊሚትድ ፕሮክሲ የሚል ቪፒኤን ታወርዳላችሁ ማለት ነው። እሱን ዳውንሎድ ካደረጋችሁ በኋላ ከአንድ ሀገር ካንትሪ ጋር ኮኔክት ታደርጋላችሁ ማለት ነው። ኮኔክት ካደረጋችሁ በኋላ በሊንክ ነው የሚሰራው። ሊንኩን እዚህ ኮሜንት ላይ አስቀምጥላችኋለሁ። ቪዲዮ ስር ኮሜንት ላይ ስትገቡ ታገኙታላችሁ። ቴሌግራም ቻናሌን ሊንክ እዛ አስቀምጥላችኋለሁ፣ ጆይን አድርጉ። እዛ ላይ ሊንኩን ማግኘት ትችላላችሁ ማለት ነው። ሊንኩን ነክታችሁ ኢንስታል ካደረጋችሁ በኋላ ቀጥታ ወደ አፑ ስትመጡ በዚህ መሰረት ያመጣላችኋል። ስትከፍቱ ስታርት ማለት የለባችሁም። እዚች ጋር የጎግል ምልክቷን ትነኩታላችሁ። ልክ ስትነኩ የእናንተ ጎግል የሆነውን ያስመርጣችኋል ማለት ነው። የእናንተን ጎግል አንዱን ትመርጣላችሁ፣ የምትፈልጉትን ማለት ነው። ልክ ከከፈታችሁት በኋላ በዚህ መሰረት ያመጣላችኋል። ቀጥታ እዚች ጋር ያለችዋን የድመት ምልክቷን ትነኩታላችሁ። ከዛ ኔክስት የሚሆነው ቬሪፋይ ማድረግ ነው ማለት ነው። ቬሪፋይ ለማድረግ እዚች ጋር ያለችውን የቀስት ምልክት ትነኩታላችሁ። ከዛ በኋላ በድጋሚ እዚህ ጋር ያለችዋን የእርሳስ ምልክቷን ትነኩታላችሁ። ከዛ በኋላ ይሄኛው አካውንት ያው ቬሪፋይ ተደርጓል። እናንተ ጋር እዚች ጋር ኖት ቬሪፋይ የሚል አለ። ኖት ቬሪፋይ የሚለውን ስትነኩት ቬሪፋይ አድርጉ ይላችኋል ማለት ነው። ወደ ግራ ዙር፣ ወደ ቀኝ ዙር ያለ ምልክት ይሰጣችኋል። ሴትም ከሆንሽ እንደዛው ማለት ነው። በዛ መሰረት ቬሪፋይ ታደርጋላችሁ። እዚች ጋር የራሳችሁን ፎቶ አስገቡ። አንዳንድ ጊዜ ፔንዲንግ የሚሆነው ለዛ ነው። የራሳችሁን ፎቶ
ከዛ ቬሪፋይ ታደርጋላችሁ ማለት ነው። ሶ ቬሪፋይ ካደረጋችሁ በኋላ ኔክስት ስቴፕ የሚሆነው ባክ እናደርግና እንዴት ኢንቫይት እያደረግን መስራት እንችላለን ወደሚለው ነው። ሶ ኢንቫይት የሚለውን ትነኩታላችሁ። ኢንቫይት የሚለውን ከነካችሁት በኋላ እዚች ጋር ኮፒ የምትላለች ወይ እሱን ወይ ደግሞ ሼር የሚለውን ትነኩታላችሁ። ሼር ጌም ጋላ የሚለውን ስትነኩት በዚህ መሰረት ያመጣላችኋል። ከዛ በኋላ የእናንተ የሆነውን ኮፒ ታደርጉታላችሁ ማለት ነው። እዚህ ጋር ኮፒ የምትላለች ኮፒ ታደርጉታላችሁ። ሶ ይህን ሊንክ በመላክ አንድ ሰው $1 ማግኘት ትችላላችሁ ኢንቫይት በማድረግ ማለት ነው። ሶ ኔክስት የሚሆነው ስለዚህ አፕሊኬሽን አንዳንድ ነገሮች ምናይ ይሆናል ማለት ነው። እና እዚህ ጋር የምትመለከቱት እዚህ ጋር ዋሌት አለ። ሶ ከዋሌታችሁ አንደኛው ኮይን ነው፣ አንደኛው ዳይመንድ ነው። ሶ ዳይመንዳችሁ ነው ዊዝድሮ የሚሆነው። ሶ ኢንቫይት ስታደርጉ ወደ ዳይመንዳችሁ ነው የሚገባው ማለት ነው። ሶ ኮይኑ ደግሞ ጌም የምትጫወቱበት ነው። ሶ 1 ሚሊዮን ይሰጣችኋል ማለት ነው። 1 ሚሊዮን ኮይን ይሰጣችኋል። ያን 1 ሚሊዮን ኮይን ግን ኤክስቼንጅ ማድረግ አትችሉም፣ ጌም መጫወት ትችላላችሁ። ኤክስቼንጅ ማድረግ የምትችሉት ምን ሰዓት ነው? 12.5 ሚሊዮን ኮይን ሲደርስላችሁ ነው ማለት ነው። ሶ ያን ሪዋርድ በመጠቀም 12.5 ሚሊዮን ከደረሳችሁ ኤክስቼንጅ አድርጋችሁ ወደ ዳይመንዳችሁ ይገባል። ያንን ዊዝድሮ ማድረግ ትችላላችሁ ማለት ነው። ሶ ፊውቸሮቹን እኔ እዚች ጋር እንደምትመለከቱት ሜሴጅ ከሰዎች ጋር ኮሚኒኬት የምታደርጉበት ሜሴጅ ቦታ አለ። እዛ ኔክስት እዚህ ጋር ያለው ካንትሪ ፖስት ማድረግ ስትፈልጉ ጽሁፍ ሊሆን ይችላል፣ ፎቶ ሊሆን ይችላል። አሁን ለምሳሌ እዚህ ጋር ሳምራዊት የምትባል ኢትዮጵያዊ ያለች ማለት ነው። ሶ የራሷን ፎቶ ፖስት አድርጋለች ኮሚኒቲ የምትሰበስብበት አቢጌል። ሶ እዚህ ጋር እንደምትመለከቱት ኢትዮጵያውያን እየገቡበት ያለ አፕሊኬሽን ነው ማለት ነው። ሶ ቀጣይ ላይ ስንሄድ ደግሞ ፓርቲ የሚል አለ። እዚች ጋር ፓርቲ ክሬት ማድረግ ትችላላችሁ። ለወንዶች ሌቭል ይጠይቃል፣ ለሴቶች ደግሞ እንደገባችሁ ክሬት ማድረግ ትችላላችሁ ማለት ነው። ክሬት ኤሩም የሚለውን ትነኩታላችሁ። ከዛ ክሬት ኤሩም የሚለውን ስትነኩት በዚህ መሰረት ያመጣላችኋል። ከዛ በኋላ አንዱን ጌም ትመርጡታላችሁ ማለት ነው። ሶ ጌም ሲጫወቱ እናንተ ሪዋርድ ታገኛላችሁ ማለት ነው። ሶ አሁን ክሬት እንበለው። በዚህ መሰረት ላይቭ ላይ የተቀመጥንበትን ሰዓት ያሳየናል፣ የገባው ሰው ያሳየናል። ከዛ ጌም የተጫወቱት ኤርኒንግ የተሆነው እና ጊፍት የተቀበላችሁትን በዚህ መሰረት እዚች ጋር ያሳያችኋል ማለት ነው። ሶ እዚህ ጋር ኔክስት ስቴፕ የሚሆነው ምንድነው? ጌም አለ እዚህ ጋር ጌም ያለ ኮይን ያለ ምንም ኮይን ጌም የምትጫወቱበት ነው። እዚህ ጋር ስትደረድሩ ጌሞችን ስትጫወቱ ለምሳሌ እዚች ጋር እንደዚህ እየደረደራችሁ ጌሙን በምትጫወቱበት ሰዓት ላይ እንደዚህ በማድረግ ጌም ስትጫወቱ ራንኪንግ አለው። ሶ የእናንተ ራንኪንግ ከፍ ባለ ቁጥር ሪዋርድ በየቀኑ የሚሰጥ የኮይን ሪዋርድ አለው ማለት ነው። ሶ ያን ኮይን እየሰበሰባችሁም 12.5 ሚሊዮን ሲደርስ ኤክስቼንጅ ማድረግ ትችላላችሁ ማለት ነው። በዚህ መሰረት ብዙ የሚሰሩ ስራዎች አሉ እዚህ አፕሊኬሽን ላይ። ኢንቪቴሽን ብቻ አይደለም፣ በደንብ ከሰራችሁበት ውጤታማ የምትሆኑበት አፕሊኬሽን ነው። ሌላው ነገሮችን እያንዳንዱን ነገር ዲቴል በጊዜ ሂደት የምሰራላችሁ ይሆናል። ቀጣይ $10 ሞልተን ዊዝድሮ ሰራላችኋለሁኝ። ሶ አሁን ቀደም ብዬ የሰራሁላችሁ ለምንድን ነው? እንደዚህ አይነት አፕሊኬሽኖች በጊዜ መስራት ስላለብን ነው ማለት ነው። ሶ የዛሬው ቪዲዮ ከተመቻችሁና ከጠቀማችሁ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ አግዙኝ። ይመቻችሁ። መልካም ጊዜ